ልቤ እንደ እንቁላል ቦጭ እያለልሽ ነው ለምንድን ነው ማትረጂኝ እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው ሰፈር አይሆንም ለምንድን ነው አይሆንም ትኝ እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ ይገባኛል ግን ወንድሜ አካባቢ ሳይንስ ላይ ያለው እኮ በሪ ሎጋች ለኔ ነኝ የገባውልሽ መስዋዕትነት ከፍይብሻለሁ ተረድቻለሁ ይሄ ወንድሜ የሚመጣበት ሰፈር ነው ተረድቻለሁ ወንድምሽ ምን ይፈጥራል እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ብላ 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ ይገለሃል ማን ነው የሚገለኝ የቱ ነው እንደውም መጣ እየነገርኩ ነበር ወንድምሽ እና ምን ሊፈጥር ነው ምን ሊሆን ነው አራት ሰሞን ላንቺ ይሉኝ እሜቴ ቃሪዋ ምርጥ የምታቃጥል ቃሪያ ናት 25 አድርጊያለሁ ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ እና ሰፈር ውስጥ ምንድነው መኳት ቶሎ ብለሽ ገዝተሽ ሂጂ እዚህ ጋር አትዘብዘብ ቶሎ ቢያፍጥኝ አይቼ ማማ ብርቅ ሄደ ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ እሺ ከቤት ሰላም በይልኝ ወንድምሽ ነው እንዴ ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት